ከሰሞኑን በባንኮች ላይ ከ89 ሚሊዮን ብር በላይ ለመስረቅ ሲንቀሳቀሱ የነበሩ ቡድኖች በቁጥጥር ስር መዋላቸው ብዙዎችን እያነጋገረ ይገኛል። እነዚህም ተጠርጣሪዎች በገዳ ባንክ፣ በኦሮሚያ ህብረት ስራ ባንክ እንዲሁም በኢትዮጵያ ንግድ ባንክ ላይም ወንጀሉን እንደፈጸሙ መረጃዎች ይዘው ወጥተዋል። በሰፊው ይዘነዋል። ወደ ትግራይ ክልል የሚጓጓዙ ወታደራዊ ተሽከርካሪዎች እና ከባድ መሳሪያዎች አሁንም ያለማቋረጥ ጉዟቸውን እንደቀጠሉ ናቸው። የውጭ መረጃዎችና ትንታኔዎች እንደሚያሳዩት ከሆነ የፌዴራል መንግስቱ ከኤርትራ ጋር ወደ ግጭት መግባቱ ቢጠበቅም አሁን ላይ ግን ዋነኛ ትኩረቱ አድርጎ የያዘው የትግራይ ክልልን እንደሆነም ያሳያል እየተባለ ነው። በዛው በትግራይ ክልል ባሉ የባንኮች ችግር ካሽ 2000 ብር ብቻ ማውጣት እንደሚቻል መረጃዎች እየወጡ ይገኛሉ። ይህም ደግሞ ህብረተሰቡን ላላስፈላጊ እንግልትና ችግርም እንደዳረገው መረጃዎች አክለውም ገልጸዋል። በዝርዝር ይዘነዋል። በመቀጠልም ዶናልድ ጄ ትራምፕ ስለ ባዕድ ፍጥረታት ወይም ኤሊየንስ እና ዩኤፎስ ምስጢራዊ ፋይሎች እንዲወጡ ማዘዛቸው ብዙዎችን እያነጋገረም ይገኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስለ ፍጥረታቱ ህልውናና ስላልታወቁ በራሪ አካላት ለአመታት በሚስጥር ተይዞ የነበሩ ፋይሎች ይለቀቁ ማለታቸው ብዙዎችን እያነጋገረም ይገኛል። በባንኮች ላይ ከ89 ሚሊዮን ብር በላይ ምዝበራ የፈጸሙ ቡድኖች በቁጥጥር ስር መዋላቸው ተገለጸ። የካቲት 12 ቀን 2018 ዓ.ም የኢትዮጵያ ፌዴራል ፖሊስ ባደረገው ክትትልና በሐሰተኛ የባንክ ዋስትና ሰነድም በመጠቀም በገዳ ባንክ፣ በኦሮሚያ ህብረት ስራ ባንክና በኢትዮጵያ ንግድ ባንክ ላይ ከባድ የሙስና ወንጀል የፈጸሙ ተጠርጣሪዎች ከነ ግብረ አበሮቻቸው በቁጥጥር ስር ማዋሉን አስታወቀ። ተጠርጣሪዎቹም በተቀነባበረ ሴራ በአጠቃላይ ከ89 ሚሊዮን 296 ሺህ ብር በላይ በሀገር ኢኮኖሚና በባንኮች ላይ ጉዳት እንዳደረሱም ታውቋል። የጉደር ዋይን ትሬዲንግ ኃላፊነቱ የተወሰነ የግል ማህበር ስራ አስኪያጅ ጌታሁን መለሰ ከገዳ ባንክ አገምሳ ቅርንጫፍ ስራ አስኪያጅ አብዲሳ ቶሎሳ ጋር በጥቅም በመተሳሰር የቅርንጫፉን ፊርማና ማህተም ለወንጀል ተግባራቸውም ሲጠቀሙበት ቆይተዋል። ዋነኛ ተጠርጣሪ የሆነው ጌታሁን መለሰ የሚባለው ግለሰብ ከዚህ ቀደምም በኦሮሚያ ህብረት ስራ ባንክ ላይ የ28 ሚሊዮን ብር እንዲሁም በንግድ ባንክ ላይ የ18 ሚሊዮን ብር የሐሰት ሰነድ ወንጀል ፈጽሞ ሲፈለግ የነበረ መሆኑም ታውቋል። አበባ መኮንን የተባለው ሌላኛው ተጠርጣሪ ግለሰብ ደግሞ ወንጀሉ እንዲፈጸም በማግባባትና ሁኔታዎችን በማመቻቸት ከፍተኛ የጥቅም ትስስር እንደነበረውም ፖሊስ አረጋግጧል። በመሆኑም ፌዴራል ፖሊስ በሀገር ኢኮኖሚ ላይ አደጋ የሚደቅኑ ወንጀለኞችን የማደን ስራውን አጠናክሮ እንደቀጠለ በመግለጽ ህብረተሰቡ መሰል ህገወጥ ድርጊቶችን ሲመለከት በነጻ ስልክ መስመር 991 ጠቆማ እንዲሰጥ ጥሪም አቅርቧል። የኢትዮጵያ የመከላከያ ሰራዊት እና የፌዴራል ኃይሎች በከባድ መሳሪያዎች የታጀቡ በርካታ የሚባሉ ኮንቮዮች በማሳለፍ ወደ ትግራይና ኤርትራ ድንበሮች በከፍተኛ ሁኔታ እየተጠጉ ይገኛሉ። ይህ ሰፊ ወታደራዊ እንቅስቃሴ የቀጠናውን የጸጥታ ስጋት ወደ ሌላ ምዕራፍ ያሻግረው ሲሆን የውስጥ መረጃዎችም እንደሚጠቁሙት የአፍሪካ ህብረት ስብሰባ መጠናቀቁን ተከትሎ ሁኔታዎች ይበልጥ አሳሳቢ ደረጃ ላይም ደርሰዋልም ተብሏል። ሰራዊቱም የሰው ኃይል አቅሙን ይበልጥ ለማጠናከር እንዲጠቅመው ቀድሞ በተለያየ ምክንያት ተቀንሶ የነበሩ ወታደሮችን ጥሪ በማድረግ ወደ ስራ እንዲመለሱ እያደረገም ይገኛል። በተመሳሳይ ዜናም በኦሮሚያና በሌሎች ክልሎች የሚሊሻና የልዩ ኃይል ስልጠናዎች በከፍተኛ ፍጥነት ተጠናክረው የቀጠሉ ሲሆን ዋና ወታደራዊ ኃይል ወደ ትግራይ ድንበር እንዲዘምት ለማስቻል ሰልጣኞች ቶሎ በማስመረቅ ክልሎችን የመጠበቅ ስራ እንዲረከቡም እየተደረገም ይገኛል። በሌላ በኩል የትግራይ ኃይሎች፣ የፋኖ ኃይሎችና የኤርትራ ኃይሎች ለሰፊ ግጭት ራሳቸውን እያዘጋጁ እንደሆነ የሚወጡ መረጃዎችም ይጠቁማሉ። ይህ ባለብዙ ወገን ዝግጅት በምስራቅ አፍሪካ ቀንድ ላይ አዲስ የፖለቲካና የጸጥታ ቀውስ ሊፈጥር እንደሚችል ስጋቶች ያሉ ሲሆን ለዚህ ዝግጅት ዋና ግብ የቀጠናው ወታደራዊ የበላይነት ማረጋገጥና ድንበሮችን በኃይል ለማጠናከር እንደሆነም ይገመታል። ከዚህም ጋር ተያይዞ ወደ ትግራይ ክልል የሚጓጓዙ ወታደራዊ ተሽከርካሪዎችና ከባድ መሳሪያዎች አሁንም ያለማቋረጥ ጉዟቸው እንደቀጠሉ ናቸው። የውስጥ መረጃዎችና ትንታኔዎች እንደሚ
እንደሚያሳዩት ከሆነም የፌዴራል መንግስቱ ከኤርትራ ጋር ወደ ግጭት ይገባል ተብሎ ቢጠበቅም አሁን ላይ ዋና ትኩረትና የትግል አቅጣጫው ትግራይ እንደሆነችም ያሳያል። የባህር በር ጥያቄንም ሆነ ሌሎች ስትራቴጂካዊ ጉዳዮችን በተሟላ መልኩ ለመጠየቅና ለማስፈጸም የትግራይ ኃይሎች በመሀል ላይ እንደ ትልቅ እንቅፋት ቆመዋል የሚልም እምነት አለ። በመሆኑም በፌዴራል መንግስቱ ደረጃ መጀመሪያ እነሱ ጋር ያለውን ጉዳይ የማጽዳት እቅድም እንዳለም ወጥቷል። በቀጣይ የሚኖረውን ግብና ትንበያ ስንመለከት በሚቀጥሉት ወራት ትግራይን ሙሉ ለሙሉ በመቆጣጠር አቅሙን የመገንባት ስራ ይሰራል ተብሎም ይገመታል። ዋናው ግቡም ምርጫው እንዳለቀና የክረምቱ ወቅት መግባት ሲጀምር ያንን የባህር በር ጥያቄ በኃይል ጭምር ለማስፈጸም የፌዴራል መንግስቱ ማቀዱን መረጃዎችም ይጠቁማሉ። ይህ የኃይል አሰላለፍና እቅድ በቀጠናው ላይ ትልቅ የጸጥታና የፖለቲካ ንዝረትንም ይፈጥራል ተብሎም ይጠበቃል። ከዚህም ጋር ተያይዞ በሁሉም የትግራይ አካባቢዎች በሚባል ደረጃ ገና ወፎች ሳይንጫጩ በጠዋት ሜዳ ላይ የሚታየው የህዝቡ ሰልፍ አሁንም ልብን ሰብሯል። ሽማግሌዎች፣ ነፍሰ ጡር እናቶች፣ የአካል ጉዳተኞችና አይነ ስውራን በብርድና በፀሐይ የሚንከራተቱበት መሬት ወይም እርዳታ ለመቀበል ሳይሆን የራሳቸውን ወይም በስደት የሚኖሩ ቤተሰቦቻቸው በስቃይ ያፈሩትን ገንዘብ ለማውጣትም ነበር። ነገር ግን አሁንም ከባንክ ማውጣት የሚቻለው 2000 ብር ብቻ መሆኑን ህዝቡን ለከፍተኛ እንግልትና ጉዳትም ዳርጎታል። ይህ የገንዘብ እጥረትና ጥብቅ ገደብ በማህበረሰቡ ዘንድ ከፍተኛ ስጋትንም ፈጥሯል። ብዙዎች ይህን ሁኔታ በቀጣይ ሊመጣ ለሚችለው ሌላ አስከፊ ጊዜ ወይም አዲስ ጦርነት ማሳያ ሊሆንም ይችላል ብለው በከፍተኛ ጭንቀት ውስጥም ይገኛሉ። ይህ የገንዘብ እጥረትና ጥብቅ ገደብ በማህበረሰቡ ዘንድ ከፍተኛ ስጋትንም ፈጥሯል። ብዙዎች ይህ ሁኔታ በቀጣይ ሊመጣ ስለሚችለው አስከፊ ጊዜ ማሳያም ሊሆን ይችላልም ብለው በከፍተኛ ጭንቀት ውስጥም ይገኛሉ። የህዝቡ የፍርሃት ስሜትና መከራ እጅጉን ልብ የሚነካ ቢሆንም ይህ የባንክ ገደብ ቀጥታ ወደ አዲስ ጦርነት ያመራል ብሎ በእርግጠኝነት መደምደም ግን አዳጋችም ነው። የህዝቡ የፍርሃት ስሜት መከራ እጅጉን ልብ የሚነካ ቢሆንም ያለው ነገር ሁሉ ግን ወደ ጦርነት ያመራል ብሎ የነገውን አቅጣጫ በእርግጠኝነት ለመተንበይ እጅጉን ከባድም ሆኗል። በሌላኛው መረጃችን ከወደ አሜሪካ የወጣውን ዜናም እንመለከታለን። ዶናልድ ጄ ትራምፕ ስለ ኤሊየንስ ወይም ባዕድ ፍጥረታትና ዩኤፍኦ ምስጢራዊ ፋይሎች እንዲወጡ አዘዙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ባዕድ ፍጥረታት ህልውና እና ስላልታወቁ በራሪ አካላት ዩኤፍኦስ፣ ዩኤፒስ ለአመታት በሚስጥር ተይዘው የቆዩ የመንግስት ፋይሎችን ለህዝቡ ይፋ መደረግ አለባቸው ሲሉም በይፋ ተናግረዋል። ትራምፕ ይህን ያሉት በራሳቸው የማህበራዊ ገጽ በሆነው ትሩዝ ሶሻል ላይ ሲሆን መረጃዎቹን ይዘው የቆዩ የመከላከያና የደህንነት ተቋማትን ፋይሎቹን እንዲመረምሩና ምስጢራዊ ያልሆኑትን እንዲለቁ ጥሪያቸውንም አቅርበዋል። የሚለቀቁት ፋይሎች ስለ ባዕድ ፍጥረታት ኤሊየንስ፣ ስላልታወቁ በራሪ አካላት ዩኤፍኦስ፣ ዩኤፒስ እና በአሜሪካ የስለላ ተቋማት ተመዝግበው ስለሚገኙ ያልተገለጡ ሪፖርቶችም እንደሚናገርም ተገልጿል። የአሜሪካ ህዝብ ለበርካታ አስርተ ዓመታት ከፍተኛ ፍላጎት ላሳየበት ለዚህ ጉዳይ ትክክለኛውን መረጃ የማግኘት መብት አለው የሚል እምነት እንዳላቸውም ገልጸዋል። ከዚህ ቀደም የነበሩ አስተዳደሮች እነዚህም መረጃዎች በሚገባ ለህዝቡ አለማሳወቃቸውን በመጥቀስም ትችታቸውንም ሰንዝረዋል። እነዚህ ፋይሎች በይፋ መውጣታቸው ስለ ጠፈር ምርምር፣ ስለ ሳይንሳዊ ግኝቶችና ስለማይታወቁ በራሪ አካላት በሚደረጉ ክርክሮች ላይ ትልቅ ተጽዕኖም ይኖራቸዋል። እስካሁን የተደረጉ ጥናቶች ስለ ባዕድ ፍጥረታት መኖር ማረጋገጫ ባይሰጡም አሁን የሚወጡት መረጃዎች ግን አዲስ ነገር ይዘው ሊወጡ እንደሚችሉም በጉጉት እየተጠበቀም ይገኛል። ዓለም አቀፍ ትኩረትን የሳበው ይህ ጉዳይ የብዙዎችን እይታ ሊቀይር እንደሚችልም እየተነገረም ነው። እናንተስ ምን ታስባላችሁ? ኮመንት ላይ አሳውቁን። በሌላ መረጃ የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ለ1 ወር የሚቆይ ሀገር አቀፍ የጾምና የጸሎት ጊዜ አወጀች። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ከፍተኛ መሪዎች የካቲት 12 ቀን 2018 ዓ.ም በሰጡት ጋዜጣዊ መግለጫ መሰረት በመላው ዓለም የሚገኙ የቤተ ክርስቲያኒቱ አማኞች የሚሳተፉበትን ለ1 ወር የሚቆይ የጾምና የጸሎት አዋጅ ይፋ አድርገዋል። መግለጫውንም የሰጡ አመራሮች የቤተ ክርስቲያኒቱ ፕሬዝዳንት መጋቢ ለኮ በዳሶ፣ ምክትል ፕሬዝዳንት መጋቢ ለውየው ስንሻው፣ የስራ አመራር ቦርድ ሰብሳቢ መጋቢ ተመስገን አዋኖ፣ የስራ አመራር ቦርድ ጸሐፊ መጋቢ አዋላሸት ብኩል ናቸው። የጸሎቱ ዝርዝር መረጃም አንደኛ መርሃ ግብሩ ከየካቲት 30 እስከ ሚያዝያ 2 ቀን 2018 ዓ.ም ድረስ ለተከታታይ 1 ወር ይቆያል። ሁለተኛ ዓላማው ስለ ቤተ ክርስቲያኒቱና ስለ ሀገር ሰላም የሚጸለይበትም ሲሆን
የንስሐ የምስጋናና የምልጃ ጸሎቶችንም ያካተተም ይሆናል ተብሏል። በሀገር ውስጥና ከሀገር ውጭም የሚገኙ መሪዎች አገልጋዮችና ምዕመናንን በሙሉ በጋራ በጸሎት እንዲተጉ ጥሪም አቅርበዋል። የስራ አመራር ቦርድ ጸሐፊ የሆኑት ፓስተር የኋላሸት ብኩል እንደገለጹት ለጸሎቱ አጋዥ የሚሆኑ ሳምንታዊ የጸሎት ርዕሶች በቤተ ክርስቲያኒቱ ይፋዊ የማህበራዊ ሚዲያ ገጾች ላይ በየጊዜውም የሚለቀቁም ይሆናልም ብለዋል። ውድ አድማጮቻችን ለጊዜው የነበሩ መረጃዎች ይህን ይመስላሉ። ፈጣንና ታማኝ መረጃዎች ከፈለጋችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ቸር ተመኘን።